ሰላም እንዴት ናችሁ? የዩቲዩባችን ተከታታዮች ባለፈው ቪዲዮ ላይ ስለ ኦፕኒዴክስ ኤሼ ፕላትፎርም አዘገጃጀት አብረን ለማየት ሞክረናል። በተለይም የመጀመሪያዎቹን ዌልካሚንግ ፔጅ የመጀመሪያው ሴክሽን ሰብሴክሽኖቹን ሆም ፔጅ፣ ዌልካም፣ ሚት ዩር ኢንስትራክተር እና ኮሚኒቲ ፎረም ዲስከሽን እንዴት እንደሚዘጋጅ ለማየት ሞክረናል። በዛሬ ቪዲዮ ሌላውን ስትራክቸር የምናየው ይሆናል። ሌላኛው ስትራክቸር በሌላ ሴክሽን ስር የሚዘጋጅ ስትራክቸር ሲሆን ይሄም ስታርት ኮርስ ወርክ የምንለው ለብቻ ዩኒት የሆነው ነው ማለት ነው። ይሄ ዩኒት ሴክሽን ምንድነው የሚለው ባለፈው ቪዲዮዎች ላይ ምን እንደሆነ ኦልሬዲ ማየት ችለናል ማለት ነው። ኖርማሊ ሶስተኛውን ሴክሽን ኤዲት እያደረገን ነው። ሶስተኛው ሴክሽን ኤዲት ለማድረግ ከዚህ በፊት እኔ ብሌንድ ያረኳቸው ኮርሶች ስላሉ ከዛ እንውሰድ ጊዜ ለማቃለል ቪዲዮንም ሌላ ኤዱኬሽናል ፐርፐስ ተጨማሪ ነገር እንድነግራችሁ ለማሳጠር ሌላ እዚህ የከፈትኩት የጀመርኩት ብሌንድ አድርጌ ተማሪዎች ሮል አድርገው የተማሩት ኮርስ ስላለ ከዚህ ወደዛ እንውሰድ ማለት ነው። ኖርማሊ የተዘጋጀ የኛ ኤክሴል ኮርሱ ሙሉ ድራፍት አድርገን ሴክሽን ሰብሴክሽን ላይ ምን እናስገባለን ብለን ምንጠቀም የራሳችን ኤክሴል አዘጋጅተን መጠቀም እንችላለን። የመጀመሪያው ፓርት በተለይ እንደሚታየው ያተዘጋጀው ዌልካም ፎር ኢምፖርታንት ኮርስ ኢንፎርሜሽን የሚለው ፓርት ላይ 3 ሰብሴክሽን ለማስገባት ሞክረናል። 3ቱ ሰብሴክሽኖች ኢንክሉድ አድርገናል ማለት ነው። አሁን ደግሞ ይሄኛውን እንቀጥላለን ማለት ነው። ኖርማሊ ከዚህ ምን እንውሰድ የሚለውን ስታርት ኮርስ ወርክ የሚለውን እንጀምራለን ማለት ነው። ኮርስ ወርክ የመጀመሪያው ዌልካም ነው። ከኮርሱ ጋር ተገናኘ ሪሌሽን ያላቸው ነገሮች ወደዚህ እንወስዳቸዋለን ማለት ነው። አሁን በተለይ እዚህ ጋር ፔስት አረግ ስታርት ኮርስ ወርክ የሚለውን እንጀምራለን ማለት ነው። ከኮርሱ ጋር የተገናኙ ሴክሽኖች ግን ኮርሱን ሳንጀምር የምናስገባቸው ነገሮች ማለት ነው። እዚህ ስር ሰብሴክሽን እንጨምራለሁ ማለት ነው። ሌላ ሰብሴክሽን እዚህ ጋር ለምሳሌ እናመጣዋለን። ምንድነው የመጀመሪያው ሰብሴክሽን ሊሆን የሚችለው ፋካሊቲ እና ኮርስ ኢንትሮዳክሽን ብለን መውሰድ እንችላለን ማለት ነው። ፋካሊቲ እና ኮርስ ኢንትሮዳክሽን ከዛ ፋካሊቲ እንደ ኮርስ ኢንትሮዳክሽን ምንድነው ሰብሴክሽን ነው ማለት ነው። ሰብሴክሽን ነው። ሌላኛው እዛ ስር ፋካሊቲ እንደ ኮርስ ኢንትሮዳክሽን ስር ምንድነው ኤክስፕሌን የምናደርግ የምንችለው ይሄ ጀነራል ሁላችንን መጠቀም ስለምንችል ማለት ነው። እዚህ ስር ዩኒት እናስገባለን። ዩኒት ማለት ኮምፖኔንት የያዘ የመጨረሻው ታይትል ማለት ነው። ኮምፖኔንቱ ስር የያዘ ዩኒቱ ስም ምን እንላለን? የኮርሱ ኢንትሮዳክሽን ነው። ኖርማሊ የኛ የኮርስ ኢንትሮዳክሽን በምን መልኩ ነው መግባት ያለበት የሚለውን ኖርማሊ እኛንን የምንወስነው ማለት ነው። ኮርስ ኢንትሮዳክሽን ለምሳሌ እንደዚህ ኦብስቴትሪክስ ዋን ነው ማስተምረው ኦር ሰምቲንግ ነው ማስተምረው። የኮርስ ኢንትሮዳክሽን ሳምፕሎች ይኖራሉ። ግን ለጊዜው እኔ የኮርስ ኢንትሮዳክሽን ሳምፕል ከዚህ በፊት የተጠቀምኩት ኮርስ ኢንትሮዳክሽን ሳምፕል ካለኝ ምናልባት የኮርስ አውትላይኑ ነው። ሳምፕል ፎር ኮርስ ኮንቴንት ምን አይነት ነገር ማስገባት አለብኝ? ምናልባት ከመጀመሪያው ከወሰድኩኝ ኮርስ ኢንትሮዳክሽን እዚህ በዶክመንት ስላላገኘው ምን ይመስላል የሚለውን አሳያቸዋለሁ። እዚህ ላይ የኔ ኮርስ ኢንትሮዳክሽን ከዚህ በፊት ብሌንድ ያደረኩት ኦብስቴትሪክስ ዋን የሚባል ኮርስ ነው። ስለዚህ የኛው ኮርስ በዚህ አይነት መልኩ ስለ ለርኒንግ ኤክስፔክቴሽን ስለ ኮርሱ ሁሉ ነገር አስገብቻለሁ እዚህ ላይ። ይሄ በኤችቲኤምኤል በተጨማሪም በቪዲዮ ዩቲዩብ የተሰራ ቪዲዮ ከዛ በመውሰድ እዚህ ላይ የኮርሱ ኢንትሮዳክሽን በቪዲዮ መልኩ ተማሪ ኢንጆይ እንዲያደርግ ተደርጎ የተቀመጠ ነው ማለት ነው። ስለዚህ እኔ ከዚህ መወስደው ይኖረኛል ማለት ነው። ይሄ ኦልሬዲ በኤችቲኤምኤል ለዛ ፐርፐስ የተዘጋጀ ነው። ኖርማሊ እስቲ ለሳምፕል የግድ ያስፈልገኛል ለጋይናኮሎጂ የተሰራ ማለት ነው የተሰራ ያስፈልገኛል። ይሄንን ኤችቲኤምኤል ለምሳሌ ወደ ጽሁፍ ይቀይርልኝ እስቲ። ኤአይ ኢንስትራክት እያደረኩ ነው። ለምሳሌ ቼንጅ ዚስ ቱ ቴክስት ብል ይህን ኤችቲኤምኤል ወደ ቴክስት ይመልስልኛል ማለት ነው። ኤአይ ኢንስትራክት ማድረግ ይችላለሁ። ፖዘቲቭ ፐርፐስ መጠቀም ይችላለሁ ማለት ነው። እኔ የተዘጋጀ ዶክመንት ስለሌለኝ ነው እንደዚህ ያደረኩት። ግን ይሄ ኦልሬዲ መጀመሪያ እኔ ያዘጋጀሁት
ስለዚህ አሁን ለምሳሌ ኮርሱ ኤቭሪቲንግ ቀይሮ አስቀምጠውልኛል በቴክስት ከፈለግኩ ማለት ነው። እኔ ኢንፎርሜሽንን አልነገርኩትም ኦልሬዲ ከኤችቲኤምኤል ወደ ቴክስት ራሱ ቀይረውልኛል። ምናልባት እዚህ ጋር ዝም ብዬ ቼንጅ ዘ ኮርስ ቱ ጋይናኮሎጂ ብል ቼንጅ ኮርስ ኦልሬዲ አይ ሃቭ ቱ ቴክ ዲስ ፍሮም ደ ሞጁል ከዚህ መውሰድ የለብኝም። እኔ ለሳምፕል ነው እያሳየዋቸው ያለሁት። ጋይኒኮሎጂ ብል ለምሳሌ ጋይናኮሎጂ ቀይሮ ሊሰጠኝ ይችላል። ሌሎችም መረጃዎች እንዳሉ ሆኖ ለምሳሌ ጋይናኮሎጂ ብዬ ለመጀመር ከፈለግኩኝ ጋይናኮሎጂ እንደዚህ እንደዚህ ይላል፣ ግን ኮዱ ይሄ ላይሆን ይችላል። ዊ ሃቭ ቱ ቴክ ፍሮም ካሪኩለም ማለት ነው። በካሪኩለም አይ ፕሪፈር ዚስ ሬስፖንስ ዘን let me copy this as it is and take ልውሰድ ዚስ በቴክስት ማስገባት ከፈለግኩ ነው። ኦልሬዲ ማዘጋጀት አለብኝ በወርድ ከዛ ወስጄ እዚህ ውስጥ ማስገባት አለብኝ። ግን this is for educational purpose ማለት ነው። it's not for ለሌላ ነገር ሳይሆን ለኤዱኬሽናል ፐርፐስ ኦንሊ። እዚህ ጋር ሴቭ ማድረግ ይችላለሁ። ኖርማሊ ዚስ ዋን ኢዝ about the course about the gynecology explain አረጌ ማያስፈልገውን ነገር ኤዲት አድርጌ ሪሙቭ ማድረግ ይችላለሁ ማለት ነው። ኢንትሮዳክተሪ ቪዲዮ ከዚህ በታች መመልከት ትችላላችሁ ይላል። መጀመሪያ ከጠፋሁት ቴክስት ኦብስቴትሪክስ ስለተወሰደ ነው። ስለዚህ ኢንትሮዳክተሪ ቪዲዮ እናስገባ እስቲ በሌላ ኮምፖኔንት። ይሄ ኮምፖኔንት ነው መጀመሪያ እንዳወራ ነው። ስለዚህ እስቲ በሌላ ኮምፖኔንት እዚህ ጋር ቪዲዮ እንስራ ማለት ነው። ቪዲዮ እንዴት ነው የምናስገባው የሚለውም በዚህ ቪዲዮ የሚለው ኦልሬዲ ያለ። ስለዚህ ቪዲዮ የሚለው ላይ ክሊክ አረጋለሁ። ሳረግ ኦልሬዲ መጀመሪያ የራሱ ፕላትፎርም ዲፎልት ቪዲዮ አለው። እዚህ ላይ ዲፎልት ቪዲዮ አለው። እዚህ የተቀመጠ ቪዲዮ አለ። ስለዚህ ይሄ ዲፎልት ቪዲዮ እንዳለው አናስቀምጥም ማለት ነው። ዲፎልት ቪዲዮ ምንድነው የምናደርገው? ዲፎልት ቪዲዮውን መቀየር መቻል አለብን ማለት ነው። ስለዚህ ኤዲት ማድረግ መቻል አለብኝ። ይህንን ዲፎልት ቪዲዮ ኤዲት ሳረግ ኤዲቲንግ ኤሪያ ይመጣልኛል ማለት ነው። በዚህ መጀመሪያ ይህን ቪዲዮ አፕሎድ ከማድረግ በፊት ይሄ ቪዲዮ የዩቲዩብ ነው። የዩቲዩብ አካውንት ከፍቼ ስለ ኮርሱ ኢንትሮዳክሽን ቪዲዮ መስራት መቻል አለብን። ኮርሱ እንደዚህ ነው። ወደዚህ ኮርስ እንኳን በሰላም መጣችሁ የሚለውን አጭር ቪዲዮ ማለት ነው ማስገባት መቻል አለብን ማለት ነው። ስለዚህ አሁን እዚህ ጋር ሊንክ ያስፈልገናል። ይህንን ሊንክ ከየት ነው የምናመጣው? ከዩቲዩብ ነው የምናመጣው። ስለዚህ አሁን እንደዚህ ፔጁን እንዳለ ትተን ለምሳሌ ከዚህ በፊት የሰራሁት ስላለ እዚህ ጋር መሄድ ይችላለሁ ማለት ነው። ዩቲዩብ አክሰስ ማድረግ ይችላለሁ።
ሌላ ነው። ስለዚህ ኮርሱ ምንድነው? የኔ ኮርስ ኦልሬዲ ጋይኒኮሎጂ ነው ማለት ነው። እዚህ ጋር ጋይኒኮሎጂ ነው ማለት ነው። ይሄ በኋላ አስተካክለዋለሁ ጀስት ለማሳየት ሲባል እንጂ ማለት ነው። ስለዚህ ይሄ የጋይኒኮሎጂ ሲለበስም አይደለም የግድ ማዘጋጀት መቻል አለብኝ ማለት ነው። የኮርሱን ሲለበስ ማለት ነው። ኦልሬዲ የዛን ኮርስ ሲለበስ ማዘጋጀት መቻል አለብኝ። ስለዚህ አሁን ኮርስ ሲለበስ በዚህ መልኩ እንትን ካልኩ እዚህ ስር ፒዲኤፍ እንዴት እንደሚገባ እንማራለን። ምክንያቱም ኦልሬዲ ሲለበሱ በፒዲኤፍ መገለጽ አለበት፣ አፕሎድ መደረግ ስላለበት ሲለበሱን በምን እናስገባ ነው። ፒዲኤፍ ቴክስት አስገብተናል፣ ሮች ቲኤምኤል በዚህ አስገብተናል፣ ቪዲዮ አስገብተናል። ስለዚህ አሁን እዚህ ስር ማስገባት የፈለግነው ኮምፖኔንት ተጨማሪ ምንድነው? ፒዲኤፍ ነው። ፒዲኤፍ ኮርስ ሲለበስ ካለን ምንድነው የምነካው? ፒዲኤፍ ለማስገባት አድቫንስድ እነካለን። አድቫንስ ነካ አኖቴሽን፣ ኮምፕሊሽን እነዚህ ሁሉ ይመጡልናል። ጉግል ዶክመንት እንኳን ኦል ኦፍ ቲንግ። ስለዚህ የፈለግነው ፒዲኤፍ ስለሆነ ፒዲኤፍም እንደቀድሙ ምን ሆኖ ይመጣል? ዲፎልት ሆኖ ይመጣል። የማቲስ አይነት የሆነ ማቲስ አይነት ፒዲኤፍ ይመጣል። ሳምፕል ነው። ኦልሬዲ ኤዲት ማድረግ መቻል አለብን ማለት ነው። ስለዚህ አሁን ምንድነው የምናደርገው? ይሄንን ኤዲት አድርገን የዛን ሲለበስ ለመውሰድ ምንድነው ማድረግ ያለብን? ይሄንን ዱፕሊኬት እናድርገው። ሲለበስ ሌላ ፓርት ዱፕሊኬት እዚህ ጋር እናድርግና ለመመለስ ወደ ኋላ ማለት ነው ምን ማድረግ አለብን? ኮንቴንት ሴቲንግ ጋር እንሄድና ፋይል የምትባል ቀስታለች። ይሄን ፋይል ክሊክ ማድረግ መቻል አለብን። ፋይልን ክሊክ ስናደርግ ምንድነው የሚመጣው? ኦልሬዲ ብዙ ፋይል እኔ ከዚህ በፊት አፕሎድ ያረኳቸው የእናንተ ሲሆን ደግሞ ዲፎልት ፋይሎች ከዚህ በፊት እዛ ውስጥ ያሉ ፋይሎች ናቸው። ብዙም የማይጠቅማቸው ፋይሎች ናቸው ያሉት ማለት ነው። ስለዚህ የእናንተን ፋይል አድ ማድረግ መቻል አለባችሁ። ኮርስ ውስጥ የምትጠቀማቸውን ፎቶዎች ሆነ ሌሎቹን ፋይሎች እዚህ ፋይል የሚለው ውስጥ ስቶር ማድረግ ትችላላችሁ ማለት ነው። ስለዚህ እኔ ፋይልን እዚህ ጋር አድ ማድረግ አለብኝ። አሁን የፈለግኩት ለምሳሌ ኮርስ ሲለበስ ቢሆን እና የኔ የኮርስ ሲለበስ ፋይል ለምሳሌ ሳምፕል ኮርስ ኮንቴንት ይላል። ቅድም ዳውንሎድ ያደረኩት ነው። ኦልሬዲ ሌላ ኮርስ ሲለበስ ለምሳሌ ለምሳሌ ይሄንን ልውሰድ። ሳምፕል ኮርስ ዶክመንት ኢት ሹድ ቢ ፒዲኤፍ። ስለዚህ ዴስክቶፕ ላይ ልሂድ፣ ኢለርኒንግ የምትለውን ልውሰድ፣ ሪፖርት የምትልቅባና ምናልባት ሲለበስ የራሱ ሲለበስ ዳውንሎድ ያደረኩት ከዛው ላይ እስቲ ይቀይረዋል የሚለውን ለማየት ነው እዚህ ጋር አመጣሁት ማለት ነው። ስለዚህ አድ እያደረገ ነው እዚህ ጋር ፒዲኤፍ መጣ ማለት ነው። ይሄ ማስተርስ ኢትዮጵያን ሲለበስ የሚለው ማለት ነው። ስለዚህ እኔ እዚህ ተመልሼ ምን አደርጋለሁ? ኦልሬዲ ፒዲኤፍ አድቫንስ ነክቼ ይሄ መጥቶልኛል። ይሄ መቀየር አለበት ማለት ነው። እናንተ በምታዘጋጁት ሲለበሳችሁ ይቀየራል ማለት ነው። ስለዚህ በዚህ መልኩ ምንድነው የምናደርገው? ኤዲት እንላለን። ኤዲት ፒዲኤፍ ኔሙ ምንድነው? ለምሳሌ እዚህ ጋር ኮርስ ሲለበስ ብንል ኮርስ ሲለበስ። ስለዚህ እዚህ ጋር ሊንኩን ነው የምንወስደው ማለት ነው። ስለዚህ እዚህ ጋር ሄደን ተመልሰን ማለት ነው አፕሎድ ያደረግነው ፋይል ጋር እዚህ 3 ነጥብ አለች። 3 ነጥቧን ክሊክ ስናደርግ ኮፒ ዌብ ዩአርኤል ይላል። እሱን ክሊክ ስናደርግ ኮፒ አድርገናል ማለት ነው ዩአርኤሉን የኮርሱን። ስለዚህ ምን እናደርጋለን? እዚህ ጋር ዩአርኤሉን መተን ፔስት ማድረግ ነው ማለት ነው የሲለበሱ ዩአርኤል። ስለዚህ ወደ ታች መተን ተማሪ ዳውንሎድ ማድረግ ይችላል ወይ የሚለውን ትሩ ካለን ዳውንሎድ ማድረግ ይችላል፣ ፎልስ ካለን ማድረግ አይችልም ማለት ነው። ያንን ሴቲንግ ሴት ካረገን በኋላ ሴቭ እናደርገዋለን። ስለዚህ አውቶማቲካሊ ይቀየራል ማለት ነው የነበረው ኮርስ ሲለበስ። ስለዚህ ይሄ አሁን እኔ ዳውንሎድ ያደረኩት ሲለበስ ነው፣ የኮርሱ ሲለበስ አይደለም። ጀስት ለሳምፕል የተቀመጠ ፒዲኤፍ መቀየሩም ማለት ነው ከመጀመሪያ። ስለዚህ በእንደዚህ አይነት መልኩ ፒዲኤፎቹን አፕሎድ ማድረግ እንችላለን ማለት ነው። ይሄንን ለመቼም እንጠቀማለን? በኋላ ላይ አፕሎድ ካረገን ፓወርፖይንቶቹን በፒዲኤፍ ሊሆን ይችላል። እነዚህን አፕሎድ ለማድረግ በእንደዚህ አይነት መልኩ አፕሎድ ማድረግ እንችላለን ማለት ነው። አፕሎድ ማድረግ እንችላለን። ስለዚህ ይሄን ካለን ወደ ኋላ እንመለሳለን። ሴቭ አድርገን
ስለዚህ ወደ አውትላይናችን ለመመለስ ወደ ላይ ተመልሰን እዚህ ጋር ኮንቴንት የምትለውን ነቅተን አውትላይን ስንነካ መጀመሪያ ወደ ነበርንበት ይመልሰናል። ከዛ ወደ ታች እንመጣለን። ይሄ የሰራ ነው ባለፉት ቪዲዮዎች ላይም እንትን ያለው ነው። ኦልሬዲ ሲለበስ ነው። ከሲለበስ ቀጥሎ የትኛው ፓርት ነው የሚቀጥለው የሚለውም ማለት ነው ከዚህ ላይ ቼክ ማድረግ እንችላለን። ፕራይቬሲ ፖሊሲ እና እንዴት መጠቀም ኤአይ ዩዙ እንዴት አካዳሚክ ኢንቴግሪቲ ከዛ ፕሪኮርስ ሰልፍ አሰስመንት ኩዊዝ እና ፓድሌት ኢንፎርሜሽን የሚባለው ነው። ኦልሬዲ በዚህ ቪዲዮ ይህንን እስከ ዩኒቱ ድረስ መጨረስ ስላለብን ፈጠን እንላለን ማለት ነው። ስለዚህ ፕራይቬሲ ፖሊሲ እዚህ ያለውን ለምሳሌ ተመሳሳይ ፕራይቬሲ ፖሊሲ ስለሆነ እኔ ለምሳሌ ኦልሬዲ ኮፒ ቱ ክሊፕቦርድ ማለት ይችላለሁ፣ መውሰድ ይችላለሁ። ኦኬ ኮፒ ቱ ክሊፕቦርድ አልኩ ፕራይቬሲ ፖሊሲውን። ስለዚህ ሴክሽኗን አምጥቼ ራሴ ላይ ተመሳሳይ ስለሆነ ብዙ ጊዜ ፕራይቬሲ ፖሊሲ አሁን እንደ ዩኒቨርሲቲ እኛ ተመሳሳይ ፕራይቬሲ ፖሊሲ ስለምንጠቀም አሁን እዚህ ጋር ሌላ ሰብሴክሽን ነው ክሬት የምናደርገው። ሰብሴክሽን ስር ዩኒት ክሬት እናደርጋለን። ስለዚህ ዩኒቷ ምንድነች? ፕራይቬሲ ፖሊሲ ነው። ፕራይቬሲ ፖሊሲ እኔ አሁን ኦልሬዲ ኮፒ ስላደረግኩት ከዛኛው ስለወሰድኩት ምንድነው ማደርገው እዚህ ጋር ፔስት ማድረግ መቻል አለብኝ። ከሌላ የተሰራ ኢንፎርሜሽን የሚጠቅመኝ ካለ ፔስት ማድረግ እንደሚችል በዛው እንዲታዩ ፔስት ዩኒት ኦልሬዲ ወስጃለሁ። ፔስት ዩኒት የምትለው ይኸው መጣልኝ። ስለዚህ እዚህኛውን ዲሌት አደርገዋለሁ። ኦልሬዲ አሁን ክሬት ለማድረግ ታይሙንም ቶሎ ሌላ ነገር መልመድ ስላለብን ማለት ነው። ስለዚህ እቺ ፕራይቬሲ ፖሊሲ የምትለው ኦልሬዲ ሄዲንግ ዋነች። ፕራይቬሲ ፖሊሲ ብዬ ሴቭ ላድርግ እስኪ። ሴቭ አደረኩ። ቀጣዩ ደግሞ አካዳሚክ ኢንቴግሪቲ ነው። አካዳሚክ ኢንቴግሪቲ ኢንፎርሜሽን ለተማሪው መስጠት መቻል አለብን። ስለዚህ ያኛውንም ለመጨመር በዩኒት ሳይሆን በሰብሴክሽን ነው የምንጨምረው ማለት ነው፣ ወደ ሰብሴክሽን። ስለዚህ ያ ሰብሴክሽን ኦልሬዲ ሰብሴክሽኑ ወይንም ተመሳሳይ ነገር ስለሆነ ይህንንም ልውሰድ ከዚህ ፕራይቬሲ ፖሊሲ ሳይሆን ጀስት እኔ መውሰድ የፈለግኩት እስከዚህ የኛውንም ኮፒ ላድርገው እስቲ። አካዳሚክ ኢንቴግሪቲ ነው። ኦልሬዲ አካዳሚክ ኢንቴግሪቲ እንደ ኢቲክሱ ኮፒ ቱ ክሊፕቦርድ ደን ኢንፎርሜሽኑን እዛ ውስጥ ኤዲት ማድረግ እችላለሁ። አመጣሁትና እኔ ስለሰራሁት ነው፣ ግን እስካሁን ክሬት እንደሚደረግ ሁሉን ነገር ስቴፖች ስላየን ማለት ነው ያ ነገር አዲስ አይሆንባችሁም በሚለው ነው ማለት ነው። ስለዚህ ዩኒቷን ፔስት አደረግኳት። ስለዚህ አካዳሚክ ኢንቴግሪቲ ወሰድኩ። ስለዚህ ሄዲንጉም ኦልሞስት አካዳሚክ ኢንቴግሪቲ ነው። ስለዚህ እዚህ ጋር አካዳሚክ ኢንቴግሪቲ ማለት ይችላለሁ ማለት ነው። አሁን እዚህ ጋር እንድትለምዱ የምፈልገው ከዚህ ቀጥሎ ያለውን ኦልሬዲ ፓድሌት የሚባለው ፓድሌት ኢንስትራክሽን ፖስት ነው። አስተማሪ ስለራሱ ፖስት ያደርጋል። ከዛ ተማሪዎች እዛ ላይ ፖስት ያደርጋሉ፣ የራሳቸውን ኢንፎርሜሽን ኢንተራክት ያደርጋሉ፣ ፖስት ያደርጋሉ። ያ ነገር ፓድሌት ኢንስትራክሽን የሚባለው ማለት በማስተር ለርኒንግም ፓድሌት ኢንስትራክሽን ስለተማራችሁ። ስለዚህ ኒው ሰብሴክሽን ክሬት እናደርግለት ለፓድሌት። ስለዚህ አሁን እኔ እዚህ ጋር ሰብሴክሽን ምንድነው ፓድሌት ልበል። ፓድሌት ማለት ነው ፓድሌት። ስለዚህ ፓድሌቱን ሴቭ አረኳት። እዚህ ጋር ሌላ ዩኒት ክሬት አረግ ምንድናት እሷ? ለምሳሌ እዚህ ጋር ፓድሌት ኢንስትራክሽን ልበል። ፓድሌት ኢንስትራክሽን እንዴት መጠቀም እንዳለባቸው። ፓድሌት ኢንስትራክሽን የራሱ ኢንስትራክሽን አለው። ለምሳሌ በቴክስት ኮምፖነንት ላይ አስገባ እዚህ ጋር። ስለዚህ ፓድሌት ኢንስትራክሽን ይሄን ካልኩ ከየት ነው የማመጣው ነው እዚህ ጋር ፓድሌት አካውንት ክሬት ታደርጋላችሁ። የሌላችሁ ያላችሁ ደግሞ ማስተር ክላስ ስትማሩ ፓድሌት ክሬት እንድታደርጉ ያዛችኋል። አሁን እኔ ያለኝ እዚህ ጋር የራሴ ፓድሌት፣ ግን የሌለው ሰው padlet.com ላይ ገብቶ አካውንት ክሬት ያደርጋል። ስለዚህ አሁን ኦልሞስት ስለሌለው እያወራን ስለሆነ padlet.com እንላለን ማለት ነው። ስለዚህ padlet.com ላይ እንገባለን።
ፓድሌት ፓድሌት ይኸው ፓድሌት ክሊክ ላድርግ። ስለዚህ ይሄ ሳይሆን ፓድሌት ዶት ኮም ነው። ይሄንን እንድፈት። ስለዚህ እኔ ኦልሬዲ አካውንት ስለከፈትኩ ነው ወደ ውስጥ ያስገባኝ የወሰደኝ። ከዚህ በፊት ይሄንን ክሬት ያደረኩትን ነው። ስለዚህ እናንተ ኒው ስለሆነ ሜክ ፓድሌት ትላላችሁ እዚህ ጋር ሜክ ፓድሌት። ስለዚህ ወሉ መጠቀም ትችላላችሁ። እነዚህን ፊቸሮች ወል ብዬ ልጠቀም እስቲ ከእነዚህ ውስጥ። ስለዚህ ሜክ ታይትል። ስለዚህ የኔ ኮርስ ምንድን ነው? ጋይኒኮሎጂ ልበል። ከዛ እዚህ ጋር እንትን ልበልና ሴቭ ላርግ። ሴቭ አድርጌ ልውጣ። ከዛ ፖስት ላረግ ነው እዛ ስር ማለት ነው። ፖስቱ ምንድነው? ሳብጀክቱ የሆነ አይዲያ ፕሮቮክ የሚያደርግ ጥያቄ የሚያነሱበት አይነት ኩዌስችን ማለት ነው። እንትን እላለሁ ወይም ስለ ራሴ ለምሳሌ ሌክቸረር እንደ ሪሰርቸር ብዬ መውሰድ እችላለሁ ማለት ሌክቸረር ኤንድ ሪሰርቸር ብል ለምሳሌ እዚህ ጋር ፎቶዬን አፕሎድ ማድረግ እችላለሁ ማለት ነው። እዚህ ጋር ፎቶ ለምሳሌ ዴስክቶፕ ሄጄ ራሴን ፎቶ ከሆነ ቦታ መውሰድ ብፈልግ አንድ ፎቶ ጀነሬትድ ፎቶ ላስገባ። ይሄን ፎቶ አስገባልኝ። ስለዚህ ተማሪዎቹ ምን ራይት ሰምቲንግ ፋንታስቲክ ስለ የሆነ ሰምቲንግ ስለ ራሴ የሚሆን የሆነ ነገር ጽፋለሁ ማለት ነው። አይዲያ የሚሰጡበት። ከዛ እዚህ ጋር ሌክቸር እንደ ሪሰርች የምትለው ስር ከፈለግኩኝ አይዲያቸው እንዴት እንደሚጠቀሙ ከዚህ በፊት ከተደረገው ማውሰድ እችላለሁ። አሁን ለምሳሌ ፓድሌት ካለ እዚህ ጋር ምን እንደተባለ ማለት ነው። ፓድሌት ኢንስትራክሽን አለው። ፓድሌት ኢንስትራክሽን። ስለዚህ ፓድሌት ኢንስትራክሽን ከዚህ አሁን ኢንስትራክሽን ቱ ቢ ፎሎውድ ቀድሜ ፓድሌት ኢንስትራክሽን ማዘጋጀት አለብኝ አፕሎድ ከማድረጌ በፊት ማለት ነው። ይሄ ፓድሌት ኢንስትራክሽን ለብቻ ማለት ነው። ስለዚህ አሁን ለጊዜው ዝም ብዬ ፓድሌቱን ብቻ አፕሎድ ላድርግ። የሆነ አሁን ታይም ዩዝ ለማድረግ ሳምቲንግ ራይት አረኩ። ሀሳብ የሚያሰጥ ነገር ነው። ስለዚህ ፖስት አረኩኝ። ይሄንን ፖስት ያረኩትን ኦልሬዲ ፖስት አድርጌዋለሁ። ስለዚህ አሁን እዚህ ጋር አለ ማለት ነው። ይሄ ነው ማለት ፓብሊሽ አረኩት እንደዛ ብዬ ማለት ነው። ይሄ ነገር ብዬ ስለዚህ አሁን እዚህ ጋር እንትኑ ከቨር አድርጎታል። ሼር ምትል ምልክት አለች። ስነካት ሼር ምልክት ኢምቤድድ ምትል ትመጣለች። እሷን ክሊክ ሲያደርግ ኮድ ያመጣልኛል። እነዚህ ኮዶቹን ኮፒ ያደርጋለሁ። ከዛ ይሄ ነገር እዚህ ፓድሌት ላይ የሰራሁት እዛ መምጣት አለበት ኢምቤድድ ኮድ ተጠቅሜ። ስለዚህ እዚህ ጋር ያስገባሁት ለምሳሌ ፓድሌት ኢንስትራክሽን እኛ ኮርስ እኔም በምንድን ነው ያስገባሁት? በቴክስት ነው ያስገባሁት። ስለዚህ የቴክስቱ ይቀመጥ ለፓድሌት ኢንስትራክሽን ይጠቅመናል። ስለዚህ ሁለተኛው በሮ ኤችቲኤምኤል እንጠቀም። ስለዚህ ሮ ኤችቲኤምኤል እንጠቀምና እዚህ ጋር ቪ ሳረግ መጣልን ማለት ነው። ስለዚህ ሴቭ አረግ ይሄንን ሴቭ ሳደርገው ይሄ አሁን እዛ የጻፍኩት ነገር መጣ። ተማሪ እዚህ ጋር እኔ አይዲያ ፕሮቮኪንግ ነገር ያለው የሚያወሩ ዲስከስ የማደርጉበት ነገር ነው ፖስት የሚደረገው እንጂ እንደዚህ አይነት ነገር አይደለም ፖስት የሚደረገው። በእርግጥ ግን እዚህ ጋር አሁን ፓድሌት ነው ይሄኛውን ፓድሌት እንበለውና ፓድሌት ያኛውን ደግሞ ሃው ቱ ዩዝ ፓድሌት እንዴት መጠቀም እንዳለባቸው በቴክስት ፎርሙ ማዘጋጀት አለብን ማለት ነው። ፓድሌት ኢንስትራክሽን እዚህ ጋር። ስለዚህ ፓድሌት ኢንስትራክሽን ለምሳሌ ከዚህ ጋር አሁን የመጀመሪያ የተጠቀምኩትን ቦስ ኮፒ ያደረኩኝ። ከዛ ልጆች ምን ማድረግ እንዳለባቸው ነው እዚህ ጋር ፓድሌት የሚገልጸው። ለምሳሌ ምን ይላል መሰላችሁ? ኢንስትራክሽን ፎር ዩዚንግ ፓድሌት ነው። ኦልሬዲ ይሄ ኢንስትራክሽን ነው። ስለዚህ ሄዲንጓም እንደምትሆነው ማለት ነው ኢንስትራክሽን ፎር ዩዚንግ ፓድሌት ነው የምትሆነው ማለት ነው። ስለዚህ እዚህ ጋር ፕላስ ሳይኑን ትነካላችሁ። ከዛ አፕሎድ ታደርጋላችሁ። ሊንክዲን ሊንክ ካላችሁ ከዛ የስማችሁን ኢንስቲትዩሽናችሁን ኤኒ ፋክት ሆቢ ምናምን ስለ ኢለርኒንግ ምን ታስባላችሁ የሚለውን አይዲያችሁን ትገልጻላችሁ ይላል። ኦልሬዲ ይሄ ፕሪንሲፕሉ ነው እንዴት እንደሚጠቀሙ ማለት ነው። ሴቭ አረግ ባልገባሁት። ስለዚህ ያው ፓድሌት ኢንስትራክሽኑ ገብቷል ማለት ነው እዚህ ጋር። ስለዚህ አሁን ይሄን ጨረሰን።
ይህን ፓርት ጨረሰን ማለት ነው። ፐድሌት ኢንስትራክሽን በእንደዚህ አይነት መልኩ ይገባል ማለት ነው። ኦልሬዲ ይህም ቪዲዮ ላይ ብዙ ነገር ለማየት ሞክረናል። አሁን ዳይሬክትሊ በቀጣዩ ቪዲዮ የምናየው ስለ ኮንቴንት ነው። ኮንቴንት አሁን ስትራክቸሩ ምን ይመስላል፣ መጀመሪያ ኮርስ ከመጀመራችን በፊት ምንድነው መግባት ያለባቸው የሚሉትን ነገሮች አብረን ለማየት ሞክረናል። አሁን በሚቀጥለው ምንድነው ማለት ነው ኮርስ ክሬት ማድረግ ማለት ነው። አሁን ሰብሴክሽን ክሬት እያደረገን ነበረ። ሌላ ሴክሽን አዲስ ሴክሽን ክሬት አድርገን ኢንትሮዳክሽን ቱ ሳምቲንግ የእናንተን ኮርስ ይቀጥላላችሁ ማለት ነው። በስትራክቸር መጀመሪያ ሴክሽን፣ ሰብሴክሽን፣ ዩኒት ስር ምን ይካትታል የሚለውን በማየት ይህ ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳይረሳ፣ ቤተሰብ መሆን እንዳይረሳ፣ በዚህ እኔንም ማበረታታት እንዳይረሳ። አመሰግናለሁ።